ይሄ የምበላው ግሽጣ ነው። አንበሾክ ሳይሆን ግሽጣ ነው። ግሽጣ ይባላል። ወይ ግሽጣ ነው። ግሽጣ ይሄን ይመስላል። እስቲ ሙሉ ግሽጣ አንጣልየው። እስቲ ግሽጣ ማለት እስቲ ይኸው ግሽጣ ይሄ ነው። ሾክ የለውም። አንበሾክ ላይ ነው ሾክ የሚኖረውና ግሽጣ ማለት ይሄ ማለት ነው። ይሄ ግሽጣ ይባላል። ይሄ ግሽጣ ነው። ክብ ነው። ፍሬዎቹ ብዙ አይደሉም። በፍሬው አነስተኛ ነው። ግሽጣ ከለሩ ይሄ ነው። ጥፍጥናው ስትቆርጠው እንዲህ ነው የሚሆነው። ይኸው እንደዚህ አይነት ነገር ግሽጣ ግሽጣ እየበላው ነው። እኛ እቺ የምታዩት ፋሽን ፍሩት ነው ይሉታል ያው በእንግሊዘኛው አጠቃቀም እና ኮፒ እንለዋለን። ወደ ደቡብ ኮፒ ነው የሚባለውና ስናወጣው ኮፒ ለምሳሌ ይሄን ይመስላል። ኮፒ ያው ኮፒ ማለት ይሄ ነው። ውስጡ ላይ ኮፒ ማለት ይሄ ነው። ኮፒ ኮፒ ማለት ይሄ ነው።